አሐቲ ድንግል በአባ ገብረ ኪዳን ግርማ ክፍል 10 ጸሎት ነኢ ርግብየ አጋአዚት ከመጎ ሰናይት ታቦተ መንፈስ ቅድስተ ቅዱሳን እጸባጦስ እንተ በአማን ደብተራ ፍጽምት አብደረ መለኮት ኪያኪ ሰምረ ማህደረ መለኮት እንተ በላዕሊሃ ተመርአወ ቃለ ሰማያዊ ንጉሥ ተወልደ እምኔኪ ዘመጻ እምልዑላን ዘይሴባህ በትሑታን ከልዑላን ወደዚህ ዓለም በሥጋ የመጣ በትሑታን የሚመሰገን ሰማያዊ ንጉሥ ከአንቺ የተወለደ አካላዊ ቃል የተሞሸረብሽ ከአንቺ ሥጋን ነፍስን ነስቶ ሰው የሆነብሽ የመለኮት ማደሪያ አንቺን የወደደ ከወደደሽም ዘንድ መለኮት ያደረብሽ ፍጽምት መለኮታዊት ድንኳን እውነተኛይቱ የሙሴ ጸባጦስ ከተለዩ የተለየች ከከበሩ የከበረች መቅደስ የእግዚአብሔር ቃል እናት መንፈሳዊ ታቦት እንደ ማለዳ ጎህ የምታምሪ የፀሐይ ጽድቅ እናት ነፃ ያወጣሽን መልካማ ርግብ ማርያም ሆይ ወደ እኔ ነይ። አሜን። በእውነት ያለ ሐሰት ድጓ ዘበዓለ ማርያም 3.1.5 ኪዳነ ሌዋውያን ሌቪቲካል ኮቨነንት። ይህ ከ12ቱ የያዕቆብ ልጆች በአንዱ ነገድ በሌዊ የተሰጠ የመግቦትና የተስፋ ኪዳን ነው። መግቦቱ ለዚህ ነገድ በተሰጠ ክህነት እስራኤል አፍአዊ ኃጢአታቸው ይሰረይላቸው ነበር። ሙሴም ከዚህ ነገድ መሆኑን እናውቃለን። ነገር ግን ለእርሱ የተሰጠው ኪዳን በነቢይነቱ እንጂ የክህነቱ ለወንድሙ ስለሆነ ለብቻው ክህነቱን ኪዳነ ሌዋውያን ብለነዋል። በረከተ ምድር የሚበሉት ከጦርነት ከድርቅ ከቸነፈርም የሚጠበቁት በዚህ ክህነት ነበር። የምድራዊ መግቦቱ ኪዳን ለብሉይ ኪዳን ሰዎች በአሮን የተፈጸመ ሲሆን የተስፋው ኪዳን ግን በእውነተኛው ሊቀ ካህናት በመድኃኒታችን በጌታችን በኢየሱስ ክርስቶስ የተፈጸመው ነው። ይህንንም አፈጻጸሙን አበው እንዳስተማሩን እንተረጉመዋለን። ሌዊ ማለት ልጹቅ ማለት ነው። ልጹቅ ማለትም አንድ የሆነ የተጠጋ ማለት ነው። ይህንን ስም እናቱ ያወጣችለት ስትሆን እርሷ ስታወጣለት ልጅ ደጋግም ያለሁና ባሌ ያዕቆብ ይወደኛል ከእኔ ጋርም አንድ ይሆናል ስትል አውጥታለች። ደግሞም ጸነሰች፣ ወንድ ልጅንም ወለደች። አሁንም ባሌ ወደ እኔ ይጠጋል፣ 3 ወንዶችን ልጆችን ወልጄለታለሁና አለች። ስለዚህም ስሙን ሌዊ ብላ ጠራችው። ዘፍጥረት ምዕራፍ 29 ከቁጥር 34። እናቱ ልያ ለጊዜው ስለዚህ ነገር ትናገረው እንጂ ውስጡ ግን ብዙ ምስጢራትን የያዘ ነበር። እግዚአብሔር ለያዕቆብ እስራኤል የሚል ስም እንዳወጣለት እናውቃለን። እስራኤል ማለትም ሕዝበ እግዚአብሔር ማለት ነው። ስለዚህ ልያ ባሌ ከእኔ ጋር ይሆናል ብላ ልጇን ሌዊ ካለችው ባሏ ደግሞ ስሙ እስራኤል ነውና በዚህ መሠረት እስራኤል ከኔ ጋር ይሆናል እያለች መሆኑ የተረጋገጠ ነው ማለት ነው።
ከዚህ ተነስተን ሌዊ ማለት ምንድን ነው ያልን እንደሆነ የእስራኤልን አንድነት የሚል መልስ እናገኛለን። የእስራኤል አንድነት ማለት ደግሞ ከእግዚአብሔር ያለ አንድነት ነው። እግዚአብሔር ከእርሱ ጋር የሆነ ሕዝብ ማለት ነውና እናቱ ያወጣችለትን የስሙን ምስጢር አባቱ ያዕቆብ ልጆቹን በባረከ ጊዜ እንዲህ ሲል በትንቢታዊ ቡራኬ አስምሮለታል። ወኪያከ ጸውዓት እምከ ሌዊሃ ወበአማን ጸውዓት ስምከ ልጹቆ ለእግዚአብሔር ትከውን ወሱታፌ ኩሎሙ ውልደ ያዕቆብ። አንተንም እናትህ ስምህን ሌዊ ብላ ጠራች፣ ስምህንም በእውነት ጠራች። ከእግዚአብሔር ጋር አንድ ትሆናለህ፣ ከያዕቆብ ልጆች ጋርም አንድ ትሆናለህ። መጽሐፈ ኩፋሌ ምዕራፍ 22 ከቁጥር 15። እንግዲህ ሌዊ ከእግዚአብሔር ጋር አንድ ይሆናልና ይህንን ስም አግኝቷል። ይህ አንድነት በምን መጣ ያልን እንደሆነ ለብሉይ ኪዳኑ ከነገደ ሌዊ በሆነ በአሮን ክህነት በኩል ነው ማለት ነው። አበው ላለው ይጨምሩለታል የሚለውን ሲያመሰጥሩ ንባብ ለያዘ ትርጓሜ ይጨምሩታል፣ ትርጓሜን ለያዘ ምስጢር ያክሉለታል ይላሉ። እኛም ንባብ ሳንይዝ አንተረጉምምና ይህንንም ከቅዱስ መጽሐፍ እናንብብ። ወተረሃርየ ዘርአ ሌዊ ለክህነት ወሌዋውያን ከመ ይትለአኩ ቅድመ እግዚአብሔር ከመ ንሕነ በኩሉ መዋዕል ወይትባረክ ሌዊ ወውሉደ ለዓለም እስመ ጽድቀ ወኩነኔ ወበቀለ እምኩሎሙ እለ ይትነስኡ ለዓለ እስራኤል ወከመዝ ተዐርጉ ሎቱ ለሰምዕ ውስተ ጽላተ ሰማይ በረከተ ወጽድቅ ለአምላከ ሰማይ። እነርሱም ለጽድቅ እንደተቆጠሩ የሌዊም ልጅ ለክህነት እንደተመረጠ እኛ በዘመን ሁሉ እንዳገለገልን ሌዋውያንም በእግዚአብሔር ፊት ያገለግሉ ዘንድ እንደተመረጡ እውነት ነገርን ይሠራ ዘንድ ፍርድንም ይፈርድ ዘንድ በእስራኤል ላይ በጠላትነት ከሚነሱ ብድራትን ይመልስ ዘንድ ቀንቶአልና ሌዊ ይባረክ፣ ልጆቹም ለዘላለም ይባረኩ። መጽሐፈ ኩፋሌ ምዕራፍ 21 ከቁጥር 19። በክህነት ከእግዚአብሔር ጋር አንድ ይሆን ዘንድ አባቱ እንዲህ ሲል ጸልዮ ቡራኬ አጽንቶለታል። ሌዊንም በቀኝ እጁ ያዘው። በመጀመሪያ ወደ ሌዊ ተመልሶም አስቀድሞ ይመርቀውም ጀመር። እንዲህም አለው፣ እርሱ እግዚአብሔር ይባርክ፣ የዓለማት ሁሉ ጌታ አንተንና ልጆችን በዓለሙ ሁሉ ያክብር። ክብር ሊሆኑ እግዚአብሔር ለአንተ ገናንነትን ይስጥ፣ ለልጆችህም ይስጣቸው። አንተን ወደ እርሱ ያቀርብ፣ በቤተ መቅደሱም ያገለግሉት ዘንድ ከሰው ሁሉ ለይቶ ልጆችን ወደ እርሱ ያቀርባቸው። እንደ መላእክተ ገጽና እንደ ቅዱሳንም እንደ እነርሱ ልጆች ለክብር ለጌትነትና ለምስጋና የሆኑ በዓለሙ ሁሉ ከፍ ከፍ ያደርጋቸው። ለያዕቆብም ልጆች ወገኖች ሁሉ መሳፍንትና መኳንንት አለቆችም ይሆናሉ። የእግዚአብሔርን ቃል በእውነት ይናገራሉ፣ ፍርድንም ሁሉ በእውነት ይፈርዳሉ። ለያዕቆብ መንገዶቼን ለእስራኤልም ፍለጋዬን ይናገራሉ። የተወዳጁን ዘር ሁሉ ይመርቁ ዘንድ የእግዚአብሔር በረከት በአፋቸው ይነገራል። ማዕዱም ለአንተ ትሁን፣ አንተና ልጆችም ብሉዓት፣ ማዕድህም ለልጅ ልጅ የመላች ትሁን። በዓለሙ ሁሉ እህል አይጉደል። የሚጠሉህም ሰዎች ሁሉ በፊትህ ይውደቁ።
ሥራቸው ሁሉ ፈጽመው ይጥፉ። የሚባርክህ የተባረከ ይሁን፣ የሚረግመው ሕዝብ ሁሉ የተረገሙ ይሁኑ። መጽሐፈ ኩፋሌ ምዕራፍ 22 ከቁጥር 11 እስከ 14 እና ቁጥር 16። ይህ የተሰጠው ተስፋ እንዳይቀርበት ደግሞ ሊቀ ነቢያት ሙሴ ወደ እግዚአብሔር እንዲህ ሲል አመልክቶለታል። ለሌዊ ቃሉን በመከራም ለተፈተኑት በክርክር ውሃም ለሰደቡት ለእውነተኛው ሰው ጽድቁን መልስ። እናቱንና አባቱን አልለየዋቸውም ላለ፣ ወንድሞቹንም ላላወቀ፣ ልጆቹንም ላላስተዋለ፣ ቃልህን ለጠበቀ፣ በቃል ኪዳንህም ለተማጸነ፣ ፍርድህም ለያዕቆብ ሕግህንም ለእስራኤል ያስተምራሉ። በማዕጠንት ዕጣንን በመሠዊያህም የሚቃጠል መሥዋዕትን ሁልጊዜ ያቀርባሉ። አቤቱ ኃይሉን ባርክ፣ የእጁንም ሥራ ተቀበል። በሚቃወሙት ጠላቶቹ ላይ መከራን አውርድ፣ የሚጠሉትም አይነሱ። ኦሪት ዘዳግም ምዕራፍ 33 ከቁጥር 8 እስከ 10። ሌዊ ይህን ሁሉ በረከት በዘመኑ አላገኘም፣ በልጆቹ በኩል ክብሩን አገኘ እንጂ። እሊህም በሙሴና በአሮን በኩልና በሌሎችም በኩል ነው። በዚህ ቃል ኪዳን ጸንተው በክህነት የሚያገለግሉት ሁሉ ሌዋውያን ይባላሉ። እንደ ሕጉ እንደ ሥርዓቱ የጸኑት ሌዋውያን የተነገረላቸውን በረከት በመቅደስ ተቀብለዋል። በክህነታቸው ጸልየው ውሃ አፍልቀዋል፣ ጠላት አጥፍተዋል፣ ርስት አውርሰዋል። ሕዝቡን ከመከራ ጠብቀው ከእግዚአብሔር ጋር አገናኝተዋል። አመፀኞች ደግሞ መሬት ተከፍታ የዋጠቻቸውም አሉ፣ እሳት የበላቻቸውም አሉ። ታቦት ተሸክመው ወጥተው በሜዳ ሞተው የቀሩም አሉ። በሌዊ ኪዳን እንደ ንጋት ኮከብ በክህነት ተሸልሞ ደምቆ የሚታየን ሊቀ ካህናቱ አሮን ነው። በእርሱ መሐላ የሌዊ ኪዳን ተፈጻሚ ሆኗል። አሮን ማለት ክፍለ እግዚአብሔር፣ ደብር ደብራዊ፣ መደብር ማለት የእግዚአብሔር ድርሻ፣ የእግዚአብሔር ፈንታ፣ ተራራ የመቅደስ ሰው ማለት ነው። ሚስቱም ኤልሳቤጥ ትባላለች። አሮን የእግዚአብሔር ካህን ለመሆኑ የረዳችው በትሩ ምልክት ሆነው ነው። የእስራኤል በትር ተሰብስቦ በመቅደስ ሲጸለይባቸው አድረው ቢያወጧቸው የአሮን በትር ብቻ ለምልማ አበባ አፍርታ ተገኝታለች። እንዲህም ሆነ። በነጋው ሙሴ ወደ ምስክሩ ድንኳን ውስጥ ገባ። እነሆም ለሌዊ ቤት የሆነች የአሮን በትር አቆጠቆጠች፣ ለመለመችም፣ አበባም አወጣች፣ የበሰለ ለውዝም አፈራች። ኦሪት ዘኍልቍ ምዕራፍ 17 ከቁጥር 8። ሌዊ የእግዚአብሔር ድርሻ ይሁን የተባለውን ኪዳን በዚህች በትር ምክንያት ተፈጸመ ማለት ነው። እርሱ ብቻ የሚለብሳት ኤፋደ ቅኔ የአገልግሎት ልብስ ነበረችው። የተቀደሰውን ልብስ ለክብርና ለጌጥ እንዲሆን ለወንድም ለአሮን ስራለት እንዳለ ጌታ። ኦሪት ዘጸአት ምዕራፍ 28 ከቁጥር 2። በዚህች ልብስ ላይ 12 ሮማነ ወርቆች ነበሩ። በእነዚህ በ12ቱ መሃል ደግሞ በደረቱ ኪስ ላይ ደምቀው የሚያበሩ 2 ዕንቁዎች አሉ። እነዚህም ኡሪምና ቱሚም ይባላሉ። ትርጉማቸውም ኡሪም ማለት እሳት፣ ብርሃን፣ ጽዱል፣ ደማቅ፣ የተገለጠ ማለት ሲሆን ቱሚም ማለት ፍጹም፣ ጽድቅ፣ እውነት ማለትም ነው። ይህንንም ሳይለብስ በእግዚአብሔር ፊት እንዳይታይ አዞታል። ይህም አሮን እስራኤልን ሲያገለግል በተገለጠለት ሕግ
እውነተኛ ሃይማኖትና ብሩህ ፍጹምነት እንዲኖረው በእውነትና በቅድስና እንዲመላለስ ነው። አሮን ይህን ልብስ ለብሶ ወደ መቅደስ ሲሄድ በሚሰማው ድምፅ መከራ፣ ረሃብ፣ ቸነፈር፣ ድርቅ፣ ደዌ ይርቅ ነበር። ይህም ልብስ እርሱ ከሞተ በኋላ ለልጆቹ እንዲሆን እግዚአብሔር ሥርዓት ሰርቷል። ኦሪት ዘጸአት ምዕራፍ 28 ከቁጥር 30 እንዲሁም 29 ላይ አሮንና ልጆቹ በዚህ ክህነት እንዲመረጡ የሚቀቡት ጣፋጭ ዘይት ሽቱ አለ። ያንን ቅባት ሕዝቡ መቀባት አይችሉም። የተቀቡትን የሚነካ ሁሉ ግን ቅዱስ ይሆናል። ኦሪት ዘጸአት ምዕራፍ 30 ከቁጥር 25 እንዲሁም ቁጥር 30። አሮን ብቻ በዓመት አንድ ጊዜ ቅድስተ ቅዱሳን ገብቶ የስርየትን መስዋዕት ያቀርባል። ዘጸአት ምዕራፍ 30 ከቁጥር 10። አሮን ገብቶ ጥዑም መዓዛ ያለው ዕጣን የሚያጥንባት የወርቅ ማዕጠንት አለችው። ይህቺ እርሱም ሳለ እርሱም ከሞተ በኋላ መቅደስ ይታጠንባታል። ኦሪት ዘጸአት ምዕራፍ 30 ከቁጥር 7። ወደ ቀደመ ነገራችን እንመለስና የቅድስት ኪዳነ ምሕረትን በኪዳነ ሌዊ በክህነተ አሮን እንመርምራት። እንግዲህ ደግሞ ንህብን እንምሰልና ከዚህ የትንቢት ጽጌረዳ የአዲስ ኪዳንን መዓዛ እንቅሰም። በወይን ቦታችን የወይኑን የትርንጎውን ፍሬም እንልቀም። ነፍሳችን ከመዓዛው የተነሳ ትመሰጥ፣ ልቡናችን ከፍሬው በልቶ ይጥገብ። ሌዊ አንድነት ማለት ነው ብለናል። ያውም ከእግዚአብሔር ጋር ያለ አንድነት ለመሆኑ በመንፈሰ ረድኤት ሳይሆን በመንፈሰ ልደት እግዚአብሔር ከእኛ ጋር የሆነ መቼ ነው? የአብ አካላዊ ቃል መካነ ሥጋዌ የምትሆን እናቱን መርጦ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ባሕርያችን ባሕርይ አድርጎ ተወልዶ አማኑኤል ከተባለ ወዲህ ነው እንጂ ሌላ ምንድን ነው? አማኑኤልም ማለት እግዚአብሔር ከእኛ ጋር ማለት ነው። እርሱ ባሕርያችን ባሕርይ አድርጎ ተወለደና እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለን። ቃሌን ብትጠብቁ መጥቼ ከአባቴ ከመንፈስ ቅዱስ ጋር በእናንተ አድራለሁ አለ። በፍጹም እንደ ተዋህደንም ሲያጠይቅ ሥጋዬን ብሉ ደሜን ጠጡ፣ እኔ ከእናንተ ጋር እሆናለሁ እናንተም ከእኔ ጋር ትሆናላችሁ ብሎ ሰጠን። እግዚአብሔር ከእኛ ጋር ለመሆን ያበቃችን አንዲት ድንግል አለች። ይህችውም የዓለሙን ሁሉ ደስታ በጆሮዎቿ ለመስማት የሰለጠነች መልካሚቱ ርግብ ማርያም ናት። እግዚአብሔር ከእኛ ጋር በልጅነት ከማደሩ በፊት ከእርሷ ጋር በእናትነት አደረ፣ ተጸነሰ። ከእናንተ ጋር ነኝ ከማለቱ አስቀድሞ ከእናቱ ጋር ሆነ። በእርሷም በኩል መጣና ከእኛ ጋር ሆነ። እኛ ከትንሣኤ በኋላ ከእናንተ ጋር ነኝ ሲል የሰማነውን ብስራት እርሷ አስቀድማ እግዚአብሔር ምስሌኪ እግዚአብሔር ከአንቺ ጋር ነው የሚል ብስራትን ሰማች። የሉቃስ ወንጌል ምዕራፍ 1 ከቁጥር 28 ከእርሷ ልጅ ይሆን ዘንድ ባይመጣስ እኛ ልጆቹ ለመሆን ባልበቃን ነበር። ከእርሷ ጋር በልጅነት ባይመጣስ ከእኛ ጋር በመንፈስ ልደት ባላደረብን ነበር። እርሷ በእናትነት መቅደስ ሆነችውና እኛ በልጅነት መቅደሶቹ ለመሆን በቃን። ለሌዊ ከእግዚአብሔር ጋር አንድ ትሆናለህ የተባለው ትንቢት የተፈጸመባት የሊቀ ካህናቱ እናት ኪዳነ ምሕረት ያልተባለች ማን ሊባል ይገባዋል?
ክርስቶስሳ ትለኝ እንደሆነ እርሱማ የቤቱ ባለቤት የነገሩ ፈጻሚ የሚሳነው የሌለ ሕያው የኪዳነ ምሕረትም ፈጣሪ ነው። እናቱ ኪዳኑ የተፈጸመባት ኪዳነ ምሕረት ስትሆን እርሱ ደግሞ ኪዳኑን ፈጽሞ በኪዳኑ ቸርነትን ያደረገ ወሃቤ ምሕረት ነው ማለት ነው። ሌዊ ለጹቅ አንድነት ከሆነ ይህ አንድነት ምንድን ነው? በባርነትና በጌትነት በሕዝብና በአሕዛብ በወንድና በሴት ልዩነት ሳይደረግ ሁሉም በክርስቶስ ስም አምኖ የተጠመቀ ሁሉ አንድ የክርስቶስ አካል የሆነባት በዘመነ አዲስ የተገለጠች የንጉሣችን የክርስቶስ ሙሽራ ሐዋርያዊት ቤተ ክርስቲያን ናት እንጂ ሌላ ምንድን ነው? ምርጥ ዕቃው ቅዱስ ጳውሎስ በክርስቶስ መዓዛ ተቃኝቶ የሚለንን እንስማው። ወበከመ አሐዱ ኅብስት ከማሁ አሐዱ ሥጋ ንሕነ እንዘ ብዙኃን እስመ ኩልነ እምአሐዱ ሥጋ ንነስእ። አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋ ነን፣ ሁላችን ያንን አንዱን እንጀራ እንካፈላለንና እንዲል ቆሮንቶስ ምዕራፍ 10 ከቁጥር 17። ይህ ፍጹም የቤተ ክርስቲያን አንድነት የመጣው ተቀዳሚ ተከታይ በሌለው በአንዱ በወልደ እግዚአብሔር መሥዋዕትነት ነው። አንድ የወይን ጉንድ አለን፣ ከዚህ የበቀልን ሁላችን አንድ አካል ነን። አንድ ራስ አለን፣ ያም መድኃኔ ዓለም ነው። አንድ አካል አለችን፣ ያችውም እርሱ በደሙ የዋጃት ሙሽራው ቤተ ክርስቲያን። እኛም በአንድ አካል ላይ የቆምን የእርሱ ብልቶች ነን። ለዚህ የእስራኤል ዘነፍስ አንድነት ደግሞ ሰፊ መጋረጃ እናቱ ድንግል ማርያም ናት። በቤተልሔም ልዑል ፈጣሪን በእጆቿ ታቅፋ መላእክትን ከእረኞች ጋር አንድ ማኅበር ሆነው እንዲከትሙ እመ ማኅበር የጉባኤ እናት ሆና ትታየናለችና በዚህ አትደነቅ። እንኳንስ የጉባኤው እናት መሆን የጉባኤውን የፈጠረ ያዘጋጀ ጌታ ልጇ ሆኖ ከእርሷ ጡትን እየለመነ ታገኘዋለህና ወከመ ሕፃናት በከየ እንዘ ይስእል እምአጥባት እሙ ሲሳየ። ከእናቱ ይጠባ ዘንድ እንደ ሕፃናት አለቀሰ እንዲል ቅዱስ ዲዮስቆሮስ። እነሆ ሕዝቡና አሕዛቡ አንድ ይሆን ዘንድ ፍጥረትን በመሃል እጁ እንዲያያዘ በማኅፀኗ የከተመባት ረቂቅ የእግዚአብሔር ከተማ የአንድነት እናት የፍቅር የሰላም ምንጫችን የሌዊ የስሙ ተስፋ ማርያም ሆና ብትገኝ አበው ኪዳነ ምሕረት ብለው አመሰገኗት። እንዴት ማርያም ይህን ሁሉ ልትባል ትችላለች የሚል ጥያቄ ከክፉ ሕሊና ከተነሳብህ እንዲህ ብለህ መልስለት። እንዴት ቅዱስ ጴጥሮስ ያያት መጋረጃ ያንን ሁሉ እንስሳትና አራዊት ወስና ይዛ ታየች? ሰፊ ብትሆን ነዋ ትለኝ እንደሆነ እንግዲያውማ ለእግዚአብሔር የበቃ ማኅፀን ከያዘች ከማርያም በላይ ሰፊ መጋረጃ አለን? ያችኮ ተአምር ናት ትለኝ እንደሆነ አምላክን በድንግልና ጸንሶ ከመውለድ የሚበልጥ ተአምር አለን? ይችኮ በራእይ ነው ትለኝ እንደሆነ ራእይን ከማሳየትማ ምሉ አምላክ በጠባብ ማኅፀን መወለዱ አይበልጥምን? እንግዲያውስ ለሰማይና ለምድሩ አንድነት የምትበቃ ቤተ ማርያም ናት ባልን ጊዜ የሚቃወሙትን አንደበቶች ዲዳ የሆኑ ዝም ይበሉ ማለቴ ነው። የምድሪቱን በረከት እናንተ ብሉዓት የሚል ኪዳን ለሌዊ ወገን ተሰጥቶታል። በረከትህ በዓለም ሁሉ የመላች ትሁን እህልህም አይጉደል የሚል ታክሎበታል። በውኑ አሁን የሌዊ በረከት በዓለም ሁሉ አለን? የሌዊ እህልስ የማይጎድል ሆኖ አለን? የለም።
ይልቁንም ይህ ለዓለም ሁሉ የተረፈው በረከት በክርስቶስ ሞት የተገኘ ወደ እኔ የመጣውን ሁሉ ወደ ውጭ አላወጣውም ሲል በአማናዊ ቃሉ ተስፋ የሰጠን በልጅነት ገንዘብ የምናደርገው የልጅነት ሀብተ መንፈስ ቅዱስ ነው እንጂ። ሐዋርያ እንዳለ የተባረከ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከተ መንፈስ ቅዱስ ዘበሰማያት በክርስቶስ ኢየሱስ። በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አባት እግዚአብሔር ይመስገን። ኤፌሶን ምዕራፍ 1 ከቁጥር 3። እህል አይጉደል የተባለም ከቤተ ክርስቲያን ሁልጊዜ የሚሰጥ የእክለ ሕይወት የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። ዳግመኛም የተራበችን ነፍስ በለጋስነቱ መስፈሪያ የሚያጠግብባት እክለ በረከት ትምህርቱ ናት። ለበረከተ መንፈስ ቅዱስም አስቀድማ ቡርክት አንቲ እምአንስት ከሴቶች ተለይተሽ የተባረክሽ ነሽ የተባለች መዝገበ በረከታችን ማርያም ናት። መንፈስ ቅዱስ በእኛ በልጅነት ከማደሩ በፊት ከእርሷ ለመጠበቅ ለማንጻት አድሮ ነበርና እህል አይጉደል በተባለው የተስፋ ኪዳንም የሚበላውን ያፈራችልን መሶበ ወርቅ የሚጠጣውን ያስገኘችልን ነቃ ገነት ኪዳነ ምሕረት እመቤታችን ናት። የሌዊ ልጆች ለክህነት ይሁኑ እንደ መላእክት ያገልግሉ የሚልና በዓለም ሁሉ ላይ ይፍረዱ ዘንድ መሳፍንት፣ መኳንንት፣ አለቆች ሁሉ ይገዙላቸው ዘንድ ተስፋ ኪዳን ተሰጥቶታል። ለጊዜው በልጆቹ በእለ አሮን ተፈጽሞለታል። ፍጻሜው ግን በጌታ የሆነ ነው። ሌዊ የተባለ ሊቀ ካህናቲነ አብይ አማኑኤል ነው። የሌዊ ልጆች የተባሉ በጥምቀት የተወለዱ ሐዋርያት ናቸው። እርሱም ራሱ ደቂቀየ ቦኑ ብከሙ ዘንበልዕ ልጆቼ የሚበላ አላችሁን ብሏቸዋል። የዮሐንስ ወንጌል ምዕራፍ 21 ከቁጥር 5። እንደ መላእክት ማለትም ከጌታ መወለድ ወዲህ ከመላእክት አንድ ማኅበር ሆነናልና ነው። የሌዊ ልጆች በዓለም ሁሉ እንዲፈርዱ ሥልጣን አላቸው መባሉንም ጌታ ለሐዋርያት የሰጣቸውን ሥልጣን እንስማ። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ። የማቴዎስ ወንጌል ምዕራፍ 19 ከቁጥር 28። ለሌዊ ልጆች ሁሉ እንዲገዛላቸው ትንቢት ተነገረለት። ይህስ ምንድን ነው? አጋንንትን ያወጡ ዘንድ፣ ለምጽ ያነጹ ዘንድ፣ ድዌ ይፈውሱ ዘንድ፣ ሙታንን ያነጹ ዘንድ፣ እባቡንና ጊንጡን ይረግጡም ዘንድ ጌታ ለልጆቹ ለሐዋርያት የሰጠው ሥልጣን ነዋ። ሁሉ ከሐዋርያት የክህነት እጅ በታች ይሆን ዘንድ እናንተን የሰማ እኔን ሰማ ብሎ በዓለም ሁሉ ላይ ማሰልጠኑ ነው እንጂ ሌላ ምንድን ነው? ነገሥታትን ኃያላንን መቼ ያሸነፉ? ይልቁንም እነርሱ በአላውያን ነገሥታት ተገድለው የለምን ትለኝ እንደሆነ ወዳጄ ማሸነፍ ማለት አለመሞት አይምሰል። ክርስቶስ ሞቶ ነውና ያሸነፈው። ስለዚህ ማሸነፍ ሰይጣን በወዳጁ አድሮ በመከረው ክህደት ሳይያዙ ለመከራው ሳይንበረከኩ በያዙት በሕይወት መንገድ በክርስቶስ ስም መሞት ማለት ነው። በነገሥታት ተገድለው ሳለ ነገሥታትን ድል ነሱ ማለት ሃይማኖታቸውን ይለውጡ ዘንድ በደረሰባቸው ሁሉ ሳይለወጡ ከሃይማኖት ሳይናወጡ ከምግባር ሳይድጡ
መጽናታቸውን እስከ ሞት ድረስ ለታመኑለት ጌታ ዋጋ መክፈላቸው ነው። ኖሮም ሆኖ ሞቶ አሸናፊ የሚባለው በሰይጣን ሐሳብ ከእግዚአብሔር ሐሳብ ያላዳጠው ሰው ነው። ቅዱስ ጳውሎስ በክርስቶስ ያሉ የአዲስ ኪዳን የካህናት ሥልጣን ልዕልና ይህ ዓለም ቢገዛልን አትደነቁ ለማለት እንዲህ ይላል። ኢተአምሩኑ ከመ መላእክት ጥቀ ንኮንን፣ በመላእክት እንኳ እንድንፈርድ አታውቁምን? አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 3። የሌዊ ልጆች እውነተኛውን የኦሪት ሕግ ያስተምራሉ። የሊቀ ካህናችን የመድኃኔ ዓለም ስዩማን ሐዋርያትና ተከታዮቻቸው በነቢያት ትንቢት ተመስርተው በማዕዘኑ ራስ በእርሱ ጸንተው ስግው ቃል ክርስቶስን ይሰብካሉ። የሌዊ ልጆች በረከትን ለምድር ይሰጣሉ። የአዲስ ኪዳን ደቀ መዛሙርት ደግሞ በበረከት መንፈሳዊ ዓለምን ሁሉ ያከብራሉ። ሰላም ብለው ለገቡበት ቤት ሁሉ ፈውሰ ሥጋ ወነፍስ ይሰጣሉ። በበረከት መንፈስ ቅዱስ ይሸልማሉ። የሌዊ ልጆች የባረከ ያመሰገነ ይባረክ፣ የሌዊ ልጆችን የረገመ ርጉም ይሁን ተብሎ ተጽፏል። የሐዋርያትን ሥልጣን የያዙ ካህናት ኃጢአቱን ይቅርልህ ያሉት ይቅርታን አግኝቶ የአባቴ ቡሩካን ለመባል በቀኙ ይቆማል። የቡሩክ መድኃኔ ዓለም ርስትን ይወርሳል። በሐዋርያት ሃይማኖትና ክህነት ሥርዓት የማይኖር ርጉመ ለይኩን ውጉዘ ለይኩን ብለው በውግዘት የለዩት ደግሞ ሁሩ አንተሙ ርጉማን፣ እናንተ የተረገማችሁ ከፊቴ ወግዱ ተብለው በግራ ቆመው ግራግራውን ሲያሰራቸው ከነበረ ከተንኮላ በጋዛቸው ከሰይጣን ጋር የእርሱን ርስት ገሃነምን ይወርሳሉ። በየማናዊ ሥልጣኑ በአማናዊ ቃሉ እንዲህ ብሎ ሥልጣንን ሰጥቷልና ንስኡ መንፈሰ ቅዱሰ ለእለ ሀደግሙ ኃጢአተ ይታደግ ሎሙ ወለእለሰ ያድግሙ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችኋባቸውም ተይዞባቸዋል አላቸው። የዮሐንስ ወንጌል ምዕራፍ 20 ከቁጥር 23። ሙሴ ለሌዊ የሰጠውን ቃለ በረከት ደግሞ አበው እንዲተርጉመውታል። ወለ ሌዊኒ ይቤሉ አግብአ ለሌዊ ቃሎ ወጽድቆ፣ ሌዊ ይትሜሰል በወልድ ወኩሉ ቃለ ጽድቅ ወስብሐት ሎቱ ይደሉ። አግብእ ወአርጎ ለብእሴ ጻድቅ ወአመርከዎ ዘአመከርዎ መከራ ወጸአለዎ በሀበ ማየ ቅስት ዘይቤ ዘጸረፉ ላዕሌሁ ሕዝበ አይሁድ ወኮንንዎ በሞት ዘይቤሎ ለአውቡሁ ወለእሙ ኢርኢ ኩከ ዘይቤ ትመስል ቃል ውስጠ ወንጌል ዘይቤ ለእለመኑ እሙንቱ እምየ ወአሃውየ ሁኒ ኢያመረ ወበደቂቁኒ ኢለበወ ዘይቤ በአንተ ዘኢተመሃረ እግዚእነ ጥበብ ወአእምሮ ኢእም ዘመዱ ኢመሃዊሁ ወአቀበ ቃልከ ወተማጸነ ኪዳንከ በከመ ጽሑፍ በውስተ ወንጌል በከመ አነ አቀብኩ ኩሉ ትእዛዙ ለዘቡየ ከመ ይንግር ኩነንከ ለያዕቆብ ወሕገከ ለእስራኤል በእንተ ዘመሃሮሙ ወንጌለ ለሕዝብ ወከመ ይደዩ ሰማነ
ለማጠንትከ ወበኩሉ ጊዜ ውስተ ምስዋዕኪ ዘይቤ በእንተ ክህነቱ ለእግዚእነ ያርኢ ወባርክ እግዚኦ ኃይሎ ወተወከፍ ግብረ እደዊሁ ዘይቤ በእንተ በረከቶሙ ወተወከፍቶሙ ለመሃይምናን ያርኢ ወአውርድ ክቡደ እለ ይትቃወሙ ጸሩ ወይተንስኦሙ ለእለ ይጸልእዎ ዘይቤ በእንተ መርገሞሙ ወገዘቶሙ ለአላውያን ይነግር። ትርጓሜ ለሌዊም አቤቱ ቃሉንና ጽድቁን መልስ ማለቱም ሌዊ በወልድ ይመሰላል። እውነትና ምስጋና ሁሉ ለእርሱ ይገባልና። በመከራም ለፈተኑት በክርክር ውሃም ለሰደቡት ለእውነተኛው ሰው ጽድቁን መልስ ያለው አይሁድ ክርስቶስን የሰደቡትና ስድብና የፈረዱበት የሞት ፍርድ ነው። እናትና አባቱን አላየኋቸውም ላለ የሚለውም እናቴና ወንድሞቼ እነማን ናቸው ሲል ጌታ በወንጌል የተናገራትን ቃልን ትመስላለች። ወንድሞቹንም ላላወቀ ልጆቹንም ላላስተዋለ ያለው ጌታችን ከወንድሞቹም ሆነ ከዘመዶቹ ጥበብና እውቀትን አልተማረምና። ቃልህን ለጠበቀ ኪዳንም ለተማጸነ ያለውም በወንጌል እንደተጻፈ ጌታ እኔ የአባቴን ትእዛዝ እንደጠበቅሁ እናንተም ትእዛዜን ጠብቁ ባለው ይተረጎማል። ፍርድህን ለያዕቆብ ሕግህን ለእስራኤል ያስተምር ዘንድ ያለውም ጌታ ለሕዝቡ ወንጌል በማስተማሩ ይተረጎማል። በማዕጠንት ዕጣንን በመሠዊያህም በሚቃጠል መሥዋዕትን ያቀርባሉ ያለውም የጌታችን ክህነቱን ያመለክታል። አቤቱ ኃይሉን ባርክ የእጁንም ሥራ ተቀበል ማለቱም ምዕመናንን ማመናቸውንና መብዛታቸውን በእርሱ በፍጹም ልቡናቸው በማመናቸው ያገኙትን በረከት መንፈሳዊ ያጠይቃል። አቤቱ በሚቃወሙ ጠላቶቹ ላይ መከራን አውርድ ማለቱም በአላውያን በመናፍቃን የሚያርፍባቸውን ውግዘትና መርገም ያጠይቃል። መጽሐፈ ሚጠተ ብርሃናት ትርጓሜ በረከተ ያዕቆብ ላዕለ ደቂቁ የዛሬው አሐቲ ድንግል ትረካ ይህን ይመስል ነበር። እስከ ፍጻሜ ድረስ አብራችሁ ስለቆያችሁ እናመሰግናለን። ይህ ሥራ ለብዙዎች ይዳረስ ዘንድ ላይክ እና ሰብስክራይብ ያደረጋችሁ ከጎናችን እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በቀጣይ ክፍል እስከምንገናኝ ቸር ይግጠመን።